ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። በአማራና በኦሮሚያ ክልሎች የአብይ አህመድ ሰራዊት ከፍተኛ ኪሳራን እየደረሰበት መሆኑ ተገለጸ። ባለፈው ሳምንት በሁለቱ አካባቢዎች በተለያዩ ቀጠናዎች በተደረጉ በርካታ ውጊያዎች የአብይ አህመድ ሰራዊት በሰውና በጦር መሳሪያ ከፍተኛ የተባለ ኪሳራ እንደደረሰበት ያገኘነው መረጃ ያመለክታል። በአማራ ክልል በተለይም በጎንደር በጎጃምና በወሎ እየተካሄደ ባለው ውጊያ የአብይ አህመድ ጥምር ጦር ላይ የደረሰው ኪሳራ ከወትሮ በተለየ ሁኔታ የተመዘገበ መሆኑን ከየቀጠናዎቹ በደረሰን መረጃ ላይ ተመልክቷል። በኦሮሚያ ክልል የኦላ ሰራዊት በተለያዩ አውደ ውጊያዎች ከፍተኛ ድል ማስመዝገቡም እንዲሁ በተለያዩ ወገኖች መረጃዎች ማረጋገጥ ተችሏል። የኦሮሞ ነጻነት ሰራዊት ኦላ እንዳስታወቀው ባለፈው ሳምንት ብቻ በ32 ቦታዎች ውጊያዎች መደረጋቸውን፣ በዚህም ወደ 1000 የሚጠጋ የአብይ አህመድ ሰራዊት ከጥቅም ውጪ መሆኑ ተመልክቷል። ይህ በእንዲህ እንዳለ አብዛኛው የጎንደር ቀጠና ከአብይ አህመድ አገዛዝ ነጻ እየወጣ መሆኑ ተገለጸ። በርካታ አካባቢዎች በፋኖ ቁጥጥር ስር መግባታቸውን ለአንከር ሚዲያ በደረሱ መረጃዎች ተመልክቷል። እንዳቤት፣ አርብ ገበያ፣ ሐሙሲት፣ ሶሮቃ፣ ማሰሮ ደንብ፣ ደልጊ፣ ደንቢያ ገጠር አካባቢዎች አይንባን ጨምሮ አብዛኛው የማዕከላዊ ሰሜንና ደቡብ ጎንደር አካባቢዎች ነጻ መውጣታቸው ታውቋል። ካለፈው ሳምንት መጀመሪያ አንስቶ በተከታታይ እየተደረጉ ባሉ ውጊያዎች የአብይ አህመድ ሰራዊት በሰው ኃይልና በመሳሪያ ከፍተኛ ኪሳራ የደረሰበት መሆኑን የገለጸው ሻለቃ ደረጀ በላይ በቅርቡ ጎንደርን ሙሉ በሙሉ ነጻ እናወጣለን ሲል ከአንከር ሚዲያ ጋር ባደረገው አጭር ቆይታ ገልጿል። ይህ በእንዲህ እንዳለ አማራ ፋኖ የሸዋ ጠቅላይ ግዛት እዝ በርካታ ጥቃቶችን በመፈጸም በመቶዎች የሚቆጠሩ የአገዛዙን ሰራዊት መደምሰሱን አስታወቀ። በጣርማበር ዘመሮ ክምር ድንጋይ ላይ በተፈጸመው ጥቃት በትንሹ ከ80 በላይ የአብይ አህመድ ወታደሮች ሲገደሉ በርካቶቹ ቁስለኛና ምርኮኛ መሆናቸው ታውቋል። ሻለቃ አበበም የማጥቃት እርምጃው ተጠናክሮ ይቀጥላል ብሏል። በሌላው በኩል የአማራ ፋኖ ምስራቅ አማራ ቀጠና ሚኒሊክ እዝ በደሴ ከተማ ዙሪያ አጥንት መስበሪያና እሁዲት በተባሉ አካባቢዎች በአገዛዙ ጦር ካምፕ ላይ ጉዳት ማድረሱን ያስታወቀ ሲሆን ጥቃቱን መቋቋም ያቃተው የአገዛዙ ጥምር ጦር ወደ ኩታበርና ወደ ደሴ መሸሹን ለማወቅ ተችሏል። በሌላ አቅጣጫም በላስታ ሳምኖ ኮር ስር የሚገኘው ተከዜ ክፍለ ጦር በአገዛዙ ሰራዊት ላይ ከጋሸናና ወልዲያ መካከል በምትገኘው ኩል መስክ ከተማ ላይ ቻይና ካምፕ በሚል በሚጠራው ወታደራዊ ምሽግ ጥቃት በመፈጸም በኦራል ተጭኖ ለግዳጅ የተዘጋጀ ዙ 23 እና ኦፕሬተሮችን መደምሰሱን ከዙ በደረሰን መረጃ ላይ ተመልክቷል። በሌላ በኩል እየጨመረ የመጣውን የአብይ አህመድ የምርኮኛ ቁጥር ለማስተናገድ የሚያስችል የምግብና ሌሎች ድጋፎች እንዲደረጉለት የአማራ ፋኖ ለዓለም አቀፉ ማህበረሰብ ደብዳቤ በትኗል። የአብይ አህመድ አገዛዝ ምርኮኞችን ለመቀበል ፈቃደኛ ባለመሆኑ ቀይ መስቀልን ጨምሮ ዓለም አቀፍ ተቋማት ድጋፍ እንዲያደርጉ ነው በተበተነው ደብዳቤ የተጠየቀው። ይህ ለፋኖ ኃይሎች ትልቅ ድል ነው። በቀጣይ ዲፕሎማሲያዊ ግንኙነት ለመፍጠርና የፋኖን ትግል በዓለም አቀፉ መድረክ ላይ እንዲተዋወቅ እድሉን እንደሚሰጠው የገለጹት የአንከር ሚዲያ ምንጮች በቅርቡ ይህን የተመለከተ አንዳንድ እርምጃዎች በአሜሪካን በኩል ሊወሰዱ እንደሚችልም ጠቁመዋል። አብይ አህመድ ፋኖን በሽብርተኝነት ለመፈረጅ አቅዶ ሲንቀሳቀስ እንደነበረና ፋኖን በተመለከተ የአሜሪካና የሌሎች የምዕራብ ሀገራትን አመለካከት እየተቀየረ መሆኑን በማረጋገጡ የማስፈረጅ ተልእኮውን እንደተወነው ለማወቅ የተቻለው ፋኖን ማጥፋት ካልቻልን የህዝብ ተወካዮች ምክር ቤት ሽብርተኛ በሚል እንዲፈርጀው በማድረግ በዓለም አቀፉ ማህበረሰብ ዘንድ ፋኖ እንዲወገዝና እንዲገለል እናደርጋለን የሚለው የአብይ አህመድ እቅድ አሜሪካና ሌሎች ምዕራባውያን ሀገራት አቋማቸውን እየቀየሩ መሆናቸውን ተከትሎ የፋኖን ፍረጃ ምክር ቤቱ ጋር ሳይደርስ መቀልበሱን ከምንጮች መረጃ ለመረዳት ተችሏል። አሜሪካና ሌሎች ምዕራባውያን ሀገራት ለፋኖ አሉታዊ አመለካከት እንዳላቸው የፋኖን ትግል እውቅና ለመስጠት እንደሚቸገሩ በተለይም ያልተማከለና ወጥነት የሌለው መዋቅር ከመኖሩ ጋር ተያይዞ ለቀጠናው ስጋት የሚፈጥር ነው የሚል አቋም በውስጥ ለውስጥ ሲያራምዱ መቆየታቸውን የሚጠቅሱት የዲፕሎማቲክ ማህበረሰብ አካላት ከቅርብ ጊዜ ወዲህ ፋኖ እያሳያቸው ባለውና የዓለም አቀፉ ማህበረሰብን ትኩረት እያገኙ የመጡ እርምጃዎች
መወሰዳቸውን ተከትሎ ምዕራባውያን ሲያራምዱ የቆዩትን አመለካከት ለማጤን መወሰናቸው ተመልክቷል። ባለፈው በጎጃም የመንግስታቱ ድርጅት ተሽከርካሪዎች በፋኖ ቀጠናዎች ለመንቀሳቀስ ፍቃድ ጠይቆ የፋኖ ኃይሎች የደህንነት ከለላ በመስጠት ትብብር ማሳየታቸው በዓለም አቀፉ ማህበረሰብ ዘንድ የፋኖን ገጽታ እንዲቀየር ማድረጉ ተመልክቷል። በተለያዩ ጊዜያት የፋኖ ኃይሎች የማረኳቸውን የአብይ አህመድ ወታደሮችን ተንከባክበውና በልዩ ሁኔታ ጠብቀው ለዓለም አቀፉ ቀይ መስቀል ማህበር ለማስረከብ ጥሪ ያደረጉባቸው አጋጣሚዎች ስለ ፋኖ ያለውን አመለካከት እንዲለወጥ ያደረጉ ሲሆን በቅርቡም በዘመቻ አደም ወሎ ላይ በተካሄደም መጠነ ሰፊ ኦፕሬሽን የተማረኩና የቆሰሉ የአብይ አህመድ ወታደሮችን ይፋዊ በሆነ ግንኙነት የዓለም አቀፉ ቀይ መስቀል ኮሚቴ መረከቡ ለፋኖ አዎንታዊ ገጽታ እንዲኖርና በአብይ አህመድ አገዛዝ የተሰራጨውን ፕሮፓጋንዳ እንዲከስም ማድረጉ ተመልክቷል። የእንግሊዝ ኤምባሲ አንድ ዜጋው መታገቱን ተከትሎ ለፋኖ መዋቅር ደብዳቤ በመጻፍ የታገተው እንግሊዛዊ መለቀቁን ምዕራባውያን ሀገራት በቀጣይ ፋኖን በተመለከተ የሚያራምዱትን አቋም እንዲያጤኑት ማድረጉም ተያይዞ ተገልጿል። አንከር ሚዲያ ከአሜሪካን የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ዴስክ ላይ ከሚሰሩ ኃላፊዎች ጋር ቅርበት ካላቸው ምንጮች ያገኘው መረጃ እንደሚያመለክተው አሜሪካን ፋኖን በተመለከተ ግልጽ የሆነ አቋሟን ይፋ ልታደርግ አቅዳለች። የፋኖ ኃይሎች ከወዲሁ ከፍተኛ ጥንቃቄ ማድረግ አለባቸው ብለዋል። መረጃውን ያደረሱን የአንከር ሚዲያ ምንጮች ሰራዊቱ በጎንደርና በወሎ የደረሰበት ከፍተኛ ኪሳራ ያስደነገጠው የአብይ አህመድ አገዛዝ ከውጊያ በተጨማሪም በራሱ ጊዜ ከተለያዩ ቁልፍ አካባቢዎች ለቆ በመውጣት ላይ መሆኑም ተመልክቷል። ሰሞኑን በጀነራል አበባው ሰብሳቢነት በተደረገ የግምገማ መድረክ ሰራዊቱ ላይ እየደረሰ ያለው ጥቃት በዚሁ ከቀጠለ የባህር ዳርና ጎንደር በፋኖ እጅ መውደቅ አይቀሬ መሆኑ የተነሳ ሲሆን ይህንን በአስቸኳይ መቀልበስ ካልተቻለ ለፌዴራል መንግስቱ እና ከፍተኛ አደጋ ሊደቅን እንደሚችልም በወታደራዊ አመራሮቹ በስጋት መነሳቱን የአንከር ሚዲያ ምንጮች ገልጸዋል። በውጊያ ከሚማረኩት በተጨማሪ ከካምፕና ከምሽግ በቡድን እየሆኑ የፋኖ ኃይሎች የሚገኙበት ቀጠናዎች ድረስ በመዝለቅ እጃቸውን የሚሰጡ የሰራዊት አባላት ቁጥር እየጨመረ መምጣቱም በሰሞኑ መድረክ ላይ መነሳቱ ታውቋል። በዚህ ሳምንት ውስጥ በተለይ በጎጃምና በጎንደር በስፋት ይካሄዳል በሚል በአብይ አህመድ ጀነራሎች ከውሳኔ ላይ የተደረሰው የጥቃት እርምጃ ጎንደርና ባህር ዳርን ከመታደግ ባለፈ በአንዳንድ ቁልፍ አካባቢዎች የብልጽግናን መዋቅር መልሶ የማደራጀት ተልዕኮም እንደሚኖረው ተጠቁመዋል። በዚህ ጥቃት ድሮኖችን ለመጠቀም እንደታቀደ የሚገልጹት የአንከር ሚዲያ ምንጮች የፋኖ ኃይሎች በብዛት ተሰብስበው የሚታዩባቸው ቦታዎችን በመለየት ለማጥቃት በአብይ አህመድ ጀነራሎች በኩል ከውሳኔ ላይ መደረሱን ነው ለማወቅ የተቻለው። የአገዛዙ ድሮን የመጠቀም አቅም ተዳክሟል። በተለያዩ ምክንያቶች የድሮን ጥቃት ለመፈጸም በሚያስችል ቁመና ላይ እንዳልሆነ የሚጠቅሱት የወታደራዊ መረጃ ምንጮች ለማስፈራራት የሚደረግ የስነ ልቦና ዘመቻ ካልሆነ በቀር የአብይ አህመድ አገዛዝ የአየር ላይ ጥቃት ለመሰንዘር አይችልም ሲሉም ይገልጻሉ። ጀነራል አበባው ታደሰ በሰፊው ለመክፈት ስለታቀደው አዲስ ጥቃት ከአማራ ክልል አመራሮች ጋር እንደሚወያይም ተመልክቷል። በመጨረሻም በአብይ አህመድ መከላከያ ሰራዊት ውስጥ ቁልፍ በሆኑ የመረጃና ዘመቻ መምሪያ ውስጥ የሚሰሩ የአማራ ብሔር ተወላጅ መኮንኖች መታገዳቸው ተገለጸ። በአማራ ክልል አብይ አህመድ የገጠመውን ወታደራዊ ኪሳራ ተከትሎ ነው እግዱ የተላለፈው። በመከላከያ ውስጥ የሚገኙ የአማራ ተወላጅ መስመራዊ መኮንኖች የታገዱባቸው ክፍሎች የመረጃ ማጠናከርና ትንተና፣ ምህንድስና፣ ቃኝ፣ መገናኛና ሎጂስቲክ ውስጥ እንደሆነም ለአንከር ሚዲያ በደረሰው መረጃ ላይ ተመልክቷል። በተለይም በወሎ ከፍተኛ ሽንፈት የደረሰበት የአብይ አህመድ አገዛዝ በቅርቡ ባደረገው ግምገማ ለሽንፈቱና አጠቃላይ ኪሳራው በሰራዊቱ ውስጥ በመረጃና ዘመቻ መምሪያዎች ውስጥ የሚሰሩ የአማራ ተወላጅ መኮንኖች የሚጠበቅባቸውን ኃላፊነት ባለመወጣት አሊያም ሆን ብለው በአሻጥር ሰራዊቱን አስመትተውታል የሚል ግምገማ እንደተደረገባቸው ነው ለአንከር ሚዲያ በደረሰው መረጃ ላይ ተመለከተው። ለሰራዊቱ የመከላከልም ሆነ የማጥቃት ስትራቴጂ የሚሆኑ መረጃዎችን
ጠላት መሰብሰብ ሲገባቸው ምንም እንዳልሰሩ መልክዓ ምድራዊ ጥናት ባለማካሄድና ሎጂስቲክን ከጠላት ወረዳ ባለማራቅ ፋኖ እንዲማርከው አድርጓል በሚልም እንደተገመገሙ ነው በመረጃው የተገለጸው። ከፍተኛ ቁጣ ውስጥ ያሉትና በዋናነትም የብሔር መስመር በተከተለ መልኩ ግምገማውን እንዲመሩ የተመደቡት ጀነራል መኮንኖች መከላከያ ውስጥ የፋኖ ትልቅ መረብ አለ፣ እሱን ይዘን መከላከያውን ከመፍረስ አንታደገውም ብለው በል ውስጥ ሆነው ከመድረክ ሲናገሩ እንደነበረ የጠቀሱት መረጃውን ያደረሱን ምንጮች በመጨረሻም የተወሰኑ የአማራ ብሔር ተወላጅ መስመራዊ መኮንኖች ላይ እርምጃ እንዲወሰድ በመስማማት ግምገማው መጠናቀቁን ገልጸዋል። እርምጃው ከእስር እስከ ስራ ማገድ የሚደርስ ሲሆን የሚታሰሩት ተለይተው እንደተወሰዱና በአሁኑ ሰዓት የት እንደሚገኙ እንደማይታወቅ ተመልክቷል። ቁልፍ ቦታ ይዘው ይሰሩ የነበሩ ባለማዕረግ አመራሮች ደግሞ የእግድ ትዕዛዝ እንደተሰጣቸው ነው ለማወቅ የተቻለው። ይህንን ግምገማ በመምራት ከሌሎች የኦሮሞ ተወላጅ ጀነራሎች ጋር በመሆን ሲያካሄድ የነበረው ምክትል ኤታማዦር ሹሙ ጀነራል አበባው ታደሰ እንደሆነም ተመልክቷል።